ጽላት ዘሙሴ ጸጳጦስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀዲያና ስልጤ ሀገረ ስብከት ስር በምትገኘው ታሪካዊና ታላቋ ደብር በሆሳዕና መንበረ ጵጵስና ቅድስት ማርያም ቤተክርስቲያን ግቢ እንገኛለን። በመላው ዓለም ላይ ይህንን መልእክት እየተመለከታችሁ ያላችሁ ውድ የመንፈስ ቅዱስ ልጆቻችን በዚሁም አጋጣሚ እንኳን ለ2017 ዓመተ ምህረት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓለ ሆሳዕና የዋዜማ ዝግጅት በሰላምና በሕይወት በጤና ጠብቀው ሁላችንም አደረሰን አደረሳችሁ እንላለን። በሀገራችን በኢትዮጵያ በዓለ ሆሳዕናን ለማክበር ከወዲያውኑ በደብራችን ሆሳዕናን በሆሳዕና በሚል ታላቅ መርሃ ግብር ከወዲያውኑ ዝግጅት እያደረግን እንገኛለን። ይህንን መልእክት የምትመለከቱ ውድ የመንፈስ ቅዱስ ልጆቻችን የታላቁ ታሪካዊ ቦታ ከጀርባዬ የምትመለከቱት ታላቁ ዘመን ተሻጋሪ ግዙፍ ሕንፃ ቤተ መቅደስ እየተሰራ ያለ መሆኑን እየተመለከታችሁ ነው ያላችሁ። ሕንፃ ቤተ መቅደሱ በ1901 ዓመተ ምህረት የተመሰረተ ቤተ ክርስቲያን ነው። ይህ ታላቅ ግዙፍ ሕንፃ ቤተ መቅደስ በዚህ ደረጃና ውብ በሆነ በዚህ መልክ እንዲሰራ የሆነበት መሰረታዊ ዓላማው ባልታወቀ የእሳት አደጋ ቃጠሎ ሕንፃው ቤተ መቅደስ ላይ ደርሶ የካቲት 21 በዕለተ ቆና የእመቤታችን በዓል ወራዊ በዓል ቀን ከአገልግሎት በኋላ ወደ 4 ሰዓት ገደማ ባልታወቀ የእሳት አደጋ ሕንፃ ቤተ መቅደሷ ተቃጥላለች። በአጋጣሚ ከተቃጠለ በኋላ በአካባቢ ያሉ ምዕመናን በእምነታቸው ጠንካራ የሆኑ ኦርቶዶክሳውያን አሉ። በዚህ አካባቢ ላይ የሚገኙት ምዕመናን ምንም ያንክል እንኳን በሐዘን ሕይወት ውስጥ ላይ ቢኖሩ ሕንፃ ቤተ ክርስቲያኑን መስራት አለብን በማለት ይህንን የሚመስለውን ታሪካዊ ሕንፃ ቤተ መቅደስን ስራ ጀምረዋል ማለት ነው። ይሄ ሕንፃ ቤተ ክርስቲያን በአካባቢ ባሉት ምዕመናን ብቻ ሳይሆን በመላው ዓለም ላይ ያሉ የመንፈስ ቅዱስ ልጆቻችን የባኩላቸውን ትልቅ አስተዋጽኦ በማድረግ ሕንፃ ቤተ ክርስቲያኑ በዚህ በተፋጠነ መልኩ በእንደዚህ በሚያምር መልክ እየተሰራ ነው ያለው። ጽዮንን በባቢሎን ወንዞች አጠገብ ተቀምጠናለከስ። በዚህ አጋጣሚ በሆሳዕና ከተማ ላይ በማዕከላዊ ኢትዮጵያ በተለያየ አካባቢ ላይ ሆናችሁ ከዚህ አካባቢ ተወልዳችሁ በስራ ጉዳይ ወደ ውጭ ዓለማት ወደ ውጭ ሀገራት ያላችሁ በደቡብ የሚሆን በዱባይ ያላችሁ ልጆቻችን ይህንን መልእክት የምትመለከቱ እስከ ዛሬም የእናንተ አስተዋጽኦ የእናንተ ስራ የእናንተ እርዳታ የእናንተ ድጋፍ ሕንፃ ቤተ ክርስቲያኑ እየተፈጠነ በዚህ ደረጃ እንዲደርስ ትልቁን ስራ ሰርታችኋል። አሁን ደግሞ እስከ ዛሬ አንበሳውን ድርሻ ወስዳችሁ ስራውን እያከናወናችሁ ነው ያላችሁ። ይህንን ስራ ለመስራት ደግሞ በውጭ ያላችሁ የመንፈስ ቅዱስ ልጆቻችን የአካባቢ ተወላጆች የእመቤታችን ወዳጆች ይህንን መልእክት የምታዩ ሕንፃ ቤተ ክርስቲያኑ በቅርብ ጊዜ እግዚአብሔር ቢፈቅድ በ2021 የእናታችን የቅድስት ድንግል ማርያም ምልጃዋ ረዳትነቷ ከሁላችን ጋር ከሆነ ሕንፃ ቤተ ክርስቲያኑን እንፈጽማለን የሚል ትልቁን አቅም እንድትሆኑን ከወዲሁኑ መንፈሳዊ ጥሪ እናስተላልፍላችኋለን። አሁን ላይ የምታዩት ከውስጥ ላይ እየተሰራ ያለው የመሃለኛው የታላቁ ዶም እንጨት ስራ ነው እየቆመ ያለው። እግዚአብሔር ቢፈቅድ እስከ ሰኔ ባሉት ወራት ውስጥ ላይ የእንጨቱን
ስራ አጠናቀን የዶሙን ፕላውድ የማንጠፍ ስራ ላይ እንሻገራለን የሚል ተስፋ ነው ይዘን ያለነው። በተለይ እንግዲህ በደቡብ አፍሪካ ያላችሁ፣ በሰሜን አሜሪካም ያላችሁ፣ በዚሁም ደግሞ በዱባይ ያላችሁ፣ በተለያየ ቦታ በሀገር ኢትዮጵያም ያላችሁ፣ በመላ ዓለም ላይ የምትገኙ የመንፈስ ቅዱስ ልጆቻችን ለዚህ ሕንፃ ቤተ ክርስቲያን ትልቅ አስተዋጽኦ እንድታደርጉ ሲል በድጋሜ ጥሬን አስተላልፋለሁ። ከፊታችን የምናከብረው ታላቁ የሆሳዕናን በሆሳዕና በሚል ታላቅ በዓል ይከበራል። ብፁዓን አበው ሊቃነ ጳጳሳት የሚገኙበት ታላላቅ የቤተ ክርስቲያን መምህራን